ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ይህ የኤፒክ ጉዞ ቲዩብ ነው። በዛሬው ፕሮግራሜ እንደ ሁልጊዜው አዳዲስ የአቪዬሽን መረጃዎችን ይዤላችኋለሁ። ቪዲዮዬን ላይክ እና ሼር በማድረግ የተሻሉ ስራዎችን እንዳቀርብ ያበረታቱኝ። ለቻናሌም አዲስ ከሆኑ ሰብስክራይብ በማድረግ ዘወትር በሳምንቱ መጨረሻ የማቀርብላችሁን ፕሮግራሜን ይከታተሉ። አመሰግናለሁ። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከጁን 1 2025 ዓ.ም ጀምሮ አዲስ በረራ ወደ ሻርጃ ዩናይትድ አረብ ኤምሬትስ ጀመረ። ይህ አዲስ በረራ አየር መንገዱ በሚጠቀማቸው ዘመናዊ የቦይንግ 737 ማክስ አውሮፕላኖች በሳምንት 4 ቀናት እንደሚደረጉ ተገልጿል። ይህ በረራ አየር መንገዱ በትልልቅ አውሮፕላኖቹ ወይም ዋይድ ቦዲ ኤርክራፍትስ በመጠቀም በቀን 3 ጊዜ ወደ ዱባይ ከሚያደርጋቸው በረራዎች በተጨማሪ ሲሆን፣ በጥቅሉ አየር መንገዱ ወደ ዩናይትድ አረብ ኤምሬትስ በሳምንት 25 በረራዎችን ያደርጋል ማለት ነው። ለመሆኑ አዲሱ የሻርጃ በረራ ለምን ተጀመረ? ፋይዳውስ ምንድን ነው? ሻርጃ የኢትዮጵያ አየር መንገድ ከ1979 ዓ.ም ጀምሮ ከሚበርባት ዱባይ ከተማ 25 ኪሎ ሜትር ወይም በግምት በመኪና 27 ደቂቃ ብቻ ርቃ የምትገኝ የአረብ ኤምሬትስ አንጻራዊ ደማቅ የንግድና የመኖሪያ ከተማ ስትሆን 1.8 ሚሊዮን ሕዝብ ይኖርባታል። በዚህም ሻርጃ ከዱባይና አቡዳቢ በመቀጠል ሶስተኛዋ የአረብ ኤምሬትስ ከፍተኛ የሕዝብ ቁጥር ያላት ከተማ ናት። ሻርጃ የአልኮል መጠጥን አጥብቀው ከሚከለክሉ የኤምሬትስ ግዛቶች አንዷ ስትሆን በከተማ ውስጥ የትኛውንም የአልኮል አይነት በግልጽ መሸጥም ሆነ መጠቀም በጥብቅ የተከለከለ ነው። መሸጥም ሆነ መጠቀም የሚፈቀደው በሽፍን ሱቆች ወይም መኖሪያ ቤቶች ውስጥ ብቻ ሲሆን፣ አልኮልን ለመሸጥ ልዩ የሆነ የንግድ ፍቃድ ከመንግስት ማውጣት ይጠበቅብዎታል። በጃንዋሪ 2022 ሻርጃ በሳምንት 4 የሥራ ቀናትና 3 የእረፍት ቀናትን በሕግ በማጽደቅ ከመካከለኛው ምስራቅ ሀገራት ወይም ግዛቶች የመጀመሪያዋ በመሆን ከፍተኛ ትኩረትን ስባ ነበረ። በመካከለኛው ምስራቅ የመጀመሪያው ሎኮስት ኤርላይን ማለትም ኤር አረቢያ ዋና መስሪያ ቤት የሆነችው ሻርጃ መጠነ ሰፊ የንግድ እንቅስቃሴ ዋነኛ የኢኮኖሚ ምሰሶዋ ነው። ከተባበሩት አረብ ኤምሬትሶች ወይም ግዛቶች አዲስ የንግድ ቢዝነስ ለማቋቋም ዝቅተኛውን ወጪ የምትጠይቀው ሻርጃ ስትሆን 100% የውጭ ሀገር ዜጎች የንግድ ቢዝነስ ባለቤትነትንም እንዲያገኙ ትፈቅዳለች። ይህ እንደ ዱባይ ባሉት ኤምሬትሶች አንድ የውጭ ሀገር ዜጋ ንግድ መጀመር ካሰበ ከፍተኛ ወጪ በማውጣት የአረብ ኤምሬትስን ዜጋ በመፈለግ እና 50% የንግዱን ድርሻ ለዚሁ ምንም ለማያውቀው ሰው በማስፈር ብቻ የሚፈቀድ ሲሆን፣ በሻርጃ ግን 100% ሙሉ በሙሉ አንድ የውጭ ሀገር ዜጋ በራሱ ስም ቢዝነሱን መጀመር ይፈቀድለታል። ከዚህም በተጨማሪ ምንም አይነት የገቢና የኮርፖሬት ታክሶችን መክፈል አይጠበቅበትም። ይህንንም እድል በመጠቀም በሻርጃ ኤርፖርት ኢንተርናሽናል ፍሪ ዞን ከ90 በላይ ሀገራት የተውጣጡ ኢንቨስተሮች ተመዝግበው ስራቸውን ያለምንም ውጣ ውረድ በመስራት ላይ ይገኛሉ። ውድ አድማጮቼ፣ ይህንን ሁሉ የምነግራችሁ ለአንድ ኢትዮጵያዊ ዱባይ ላይ አዲስ ስራ ለመጀመር ምን ያህል ከባድ እንደሆነ ትረዳላችሁ ብዬ ነው። ምንጊዜም በሀገራችን መስራት የሚበረታታ ቢሆንም አሁን ላይ ካሉት የማያመቹ ሁኔታዎች አንጻር ብዙ ኢትዮጵያውያን በሻርጃ ተጨማሪ የገቢ ምንጭ ቢከፍቱ ብዙ ሁኔታዎች እጅግ የተመቻቹ ናቸው። በዚህ ላይ ደግሞ የኢትዮጵያ አየር መንገድ ቀጥታ በረራ በመጀመሩ ሻርጃ ከምንም ጊዜው በላይ ለኢትዮጵያውያን ምቹ ሆናለች ማለት ነው። ከዚህ በታች የምትመለከቱት የበረራዎቹ ከአዲስ አበባ መነሻና ሻርጃ መድረሻ እንዲሁም ከነ ሙሉ መመለሻው የፍላይት ስኬጁል መረጃዎች ናቸው። እንግዲህ ውድ የቻናሌ ተከታታዮች፣ ለዛሬ ያዘጋጀሁላችሁ አጭር ቪዲዮ ይህችን ትመስላለች። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ አበረታቱኝ። ለቻናሌ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ዘወትር በሳምንቱ መጨረሻ የማቀርብላችሁን ፕሮግራሜን ይከታተሉ።